ቆይ ምን ፈልገህ ነው? ሂድ በቃ። እባክሽ በሩን ክፈችልኝ እኮ ላስረዳሽ እኮ ነው። ምኑን ነው የምታስረዳኝ? በቃ ተወኝ፣ የራስን ህይወት ኑር። ቆይ ምን አድርጌሽ ነው? ያረከውን ብታውቅ ኖሮማ አይንህን በጨው አጥበህ ባልመጣ ነበር እኮ ላስረዳሽ ነው። ተወኝ አልኩህ እኮ። ማነህ ሲጀመር ነው የምታወራኝ? ምን ነህ? እሺ በቃ ተረጋጊ፣ እሄዳለሁ። አዎ ሂድ። ሁለተኛ ተመልሰህ ቤቴ እንዳትመጣ። ይህን ያህል የሚያስብል ቆይ ምን አድርጌሽ ነው? አንተ ሂድልኝ ስትባል አስማም እንዴ? በቃ ሂድልኝ። እሺ እሄዳለሁ። እንደፈለግሽ መሆን ትችያለሽ። ይጨካኝ ሄድ አይደለ? ሁለተኛ ቤት ይመጣታል። እንዴት ዋልክ? ደህና። ምንድን ነው እንደው በሚስት አስር አየር የምትለቅብኝ? ምንድን ነው? ቆይ ችግር አለ እንዴ? እሷ ነቻ ችግር። እሷ ባለችበት ሁሉ ችግር አለ። ቆይ ማናት? እሷ ነቻ። እኔ እኮ ስለምታሳዝነኝ ነው እንጂ ማስቀየም አቅቶኝ አይደለም። ቆይ ማናት? ማለቴ እዛ ስራ ቦታ ያለች ልጅ ናት? ስራ በላት። እሷ ራሱ ማያልቅ የተነደፈ ግዙፍ ፕሮጀክት በላት። ቆይ አንተ ለምን አትነግራትም? በር ዘግታ አልከፍትም ማለቻ። የምኑን? የቢሮ ነው? ምንድን ነው የምታወራው? ማለት ቆይ አሁን አንተ እኮ ነበር አልከፍትም ማለች ያልከው። እና የምን ቢሮ ነው ታዲያ? እኮ ቆይ የምታወራው እኮ ስራ ቦታ ስላስቸገረች ልጅ መስሎኝ። ለምንድን ነው ታዲያ እኔ ያለ እሷ የምናደደው? እና በማን የተናደድከው? በእናንተ ጉድ ነዋ። ማን? ኒና ናት? እሷ ናት የጸባችን መንስኤ ደግሞ። እሺ ከማን ጋር ነው? ወይ ግልጽ አድርገን ንገረኝ ክብሮ። ከኮሰረቴ ጋር ነው። ከሰኒ ጋር ነው እንደዚህ ሀገራዊ ጦርነት ያስነሳችሁት? አዎ አንድ በሏት። እዛ ቤቷን በሯን ዘግታ ምን እንደምታረቅ አላቅላትም። እሺ ምንድን ነው ያጣላችሁ? እኔም ናቃለሁ። እሷ ነች ስጣላችኝ። እስኪ ሉና አናግሯት። ምን ብትናገረው ነው? ቆይ ክብሮም እንደዚህ ሰዓት ጎርሶ አይቼው አላውቅም። ይሄዳ ለምን ገደል አይገባ? እኔ ሰኒ ነኝ የምንለማመጠው? ደፋር። ግን እኮ ሁለተኛ እንዳመጣ ብየዋለሁ። ቆይ በዛው ቢቀርስ? ይቅር፣ የራሱ ጉዳይ። እኔ ነጽናት ጋር ሄዳለሁ። ምን አጨናንቀኝ? ቆይ ግን ሰኒ ለምንድን ነው እንደዚህ እያሰብሽ ያለሽው? ለምንድን ነው እንደዚህ የምታስቢው? ሁሉንም ሰው እንደ ራስሽ አታስቢ ብዬሽ አልነበረ? ግን አንቺ አሰሚም፣ ደንቆሮ ነሽ። ሰኒ ልታለቅሺ ባልሆነ ግን ካላለቀሹ ደግሞ እንዴትም ይሄ ስሜት ሊወጣልሽ አይችልም። እና ገብተሽ ቀረሽ እኮ። ምንድን ነው? ትንሽ ተከራኝና ረፈለጋል ብዬ እኮ። አይ ሚስትየው ተዳከምሽ እኮ። በርታ በይ እንጂ። እሺ ማልያው እንደኛ። ኧረ ክብሩም እኮ ክፍሉን ቆልፎ ተኝቷል። ይነሳና ምግብ ሰጥቼው ነው የምተኛው። አሁን እንደዚህ ደክሞሽ አሁን ለክብሮ መቀመጥሽ ምንኛ ነው ማለት? አሁን ክብሮም አይደለም የተሰራ አቅርቦ ሰርቶ አይበላም? እሱስ ልክ ነው። ለነገሩ በዛሬ ሁኔታው አይደለም ሰርቶ አቅርቦ የሚበላ አይመስለኝም። ለምን? በጣም ተናዶ ነው የመጣው።
እንዴ ለዛ ነው ክፍሉን ዘግቶ የተኛው ማለት ነው? አዎ ከሰኒ ጋር ሳይጋጩ አይቀርም። ሰኒኛ? አዎ። ምን አገናኝቷቸው? ማለቴ በዚህ ደረጃ የሚያናድድ? እኔ እንጃ። ግን ክብሮም እንደዚህ ሲናደድ ያየሁት ይኸውልሽ ለመጨረሻ ጊዜ ያኔ ባንቺ ምክንያት ተጣልተን ከቤት የወጣ ጊዜ የዛኔ ብቻ ነው። ሰኒ ጠዋት መታ ነበር። ለዛ ነው ማለት ነው? ፊቷ ምንም ልክ አልነበረም። አይ ሴቶች የምትገርሙ ፍጥሮች እኮ ናችሁ። እንዴት? እስኪ አስቢው። እንደዛ ለሴት ልጅ የሚጨነቅና ለሴት ልጅ ክብር ያለው ክብሮም በዚህ ልክ ከተናደደ የኛ ነው ማጨጓራ በቃ ትልጡታላችሁ ማለት እኮ ነው። በጅምላ እየሰደብከን ባልሆነ አንቺንም አይመለከትም ሚስትየው። እንዴ ምን ማለት ነው? ወንድ ነኝ እኔ? እኔ እንደዛ ማለት አይደለም፣ ግን አንቺ እኔ ግራ ጎን ነሽ ማለት ነው። ወሬኛ ይሁንልህ፣ ግን ለሰኒ እናገርልሃለሁ። እንዳታስጨርሽኝ ወይኔ። አሁንም ተኛሽ? እሺ ምን እያደረግሽ ነው? ምሩ በምን አይነት ቋንቋ ብናገር ነው የሚገባሽ? ቤቱ ሲስረከረክ እና ይዝረከረካ ታዲያ ካንቺ ጤና ይበልጣል እንዴ? ቁጭ ምንም አይነት ነገር እንዳታወሪ እሺ? ተይው እኮ ነው የምልሽ። ቆይ ምንድን ነው አላማሽ? እሱም ብቻ ንገሪኝ እስኪ። ምንድን ነው ፍላጎትሽ ምሩ? ናሆሜ ተረጋጋ እስኪ የሰራሽ ካለሽ ስራ ውስጥ አንድ የሚያረጋጋ ነገር ንገሪኝ። ናሆሜ እኔ እኮ ከስራ መታ ሰራ ማየቱ ከብዶኝ ነው። ለሰው ማሰብ የሚባል ነገር ጭራሽ አልፈጠረብሽም አይደል? እኔ ስራ ቦታ ሆኜ እንኳን ስላንቺ ነው የማስበው፣ አመማት አለመማት እያልኩኝ። አንቺ ግን የሚያሳስብሽ ምንድን ነው? የቤቱ ጽዳት፣ እኛ የምንበላው ምግብ አይደል? እኔ እሱ አይደለም የሚያሳስብኝ። እሺ ይቅርታ ናሆሜ። እና አንቺ እኔ ከስራ መጥቼ መስራት ይሄን ያህል ካሳሰበሽ ያንቺ እየታመሙ መስራት እንዴት ነው የማያሳስበኝ? እንዴት ነው የሚታይሽ? ናሆሜ አትናደድ እሺ። ሁሌም ይቅርታት ያለሽ እኮ ግን አንድም ቀን እንኳን ተግብረሽው አታውቂም አይደል እንዴ? እኔ እኮ ናሆሜ እንደዛ አስቤ አይደለም፣ ግን ስራ ደክሞ መተ እዚህ ደግሞ እየለፋተኝ ቸማይቱ ከብዶኝ ነው። ይኸውልሽ ምሩ አንድ ነገር ልንገርሽ። አንቺ ምናልባት ራስሽን ላትፈልጊው ትችያለሽ፣ እኔ ግን እፈልግሻለሁ፣ ታስፈልግኛለሽ። ስለዚህ ለራስሽ ብለሽ ሳይሆን ለእኔ ብለሽ ራስሽን ጠብቂልኝ እሺ? በቃ ሁለተኛ አልሰራም። አይዞሽ እናቴ። ይኸውልሽ ሰራተኛ እስከማመጣ በጣም ትንሽ ጊዜ ብቻ ታገሽኝ እሺ? በቃ ከዚህ በኋላ ምንም አልሰራም። ይኸውልሽ ምሩ እኔ አንቺን በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ምንም ነገር እንድትሆኝብኝ አልፈልግም። እኔም እኮ አፈቅርሃለሁ። አሁን በቃ እረፍት አድርጊ። እኔ እደውላለሁ፣ ምግቡንም እኔ እሰራለሁ። እሺ? ከስንት ጊዜ በኋላ ተገናኘናል። ያው ቤት ውስጥ ያለው ነገር ታውቂዋለሽ። ለእሷ አለቅቄ መውጣት ከብዶኝ እኮ ነው። እሱንማ ተረድቼሻለሁ ልጅ። እና ግን አሁን እንዴት ነሽ? ደህና ነሽ አይደል? አሁን በጣም ደህና ነኝ። ክብሩ ይስፋ። ለእሱ ምን ይሳነዋል ብለሽ ነው? ዋናው መሻሉ ነው። አዎ ብታይ ሲያመኝ ናሆሜ ነው የሚያሳዝነኝ። አዎ እሱማ በቃ ያው አልሰማ አለችኝ ብሎ በጣም የተናደደብሽ ነው። አሁንማ ሰራተኛ ሊቀጥር ነው። አዎ አንቺም ማረፍ ትያለሽ እንደሆነ ግን እኮ መቀመጥ ያስጠላል። ቁጭ ስል በቃ ህመሜን ብቻ ነው የምሰማው። እና ሐኪምሽን ብትሆን እኮ በተደጋጋሚ ረፍት አድርጊ እያለች አይደል እንደ የምትመክርሽ? እነሱ እንደሚሉ ቢሆንማ ድሮ ነበር በሞተው። ቢሆንም እነሱ መስማቱ ግን አይጎዳም። እሱስ ልክ ነሽ። እኔ የምልሽ ሳኒ ምን ሆና ነው? አላውቅም። ሰሞኑን ልክ አይደለች። ምን ሆና ነው? ቤትም እኮ መጣ አታውቅም። ኧረ እኔም ጋር መምጣቷ መምጣት አትበይው። በድኖ እኮ ነው የሚመጣው። እንዴት? እንደ በፊቷ ትጫወት በቃ ዝም ብላ መታ ብቻ ትሄዳለች። ምን ሆና ነው ግን? አላውቅም። እንደውም ቤት ከሆነች ለምን አንሄድም? ሄሎ ሰኒ፣ እንዴት ነሽ? እንደዚህ መጥፋት ግን ያዋጣሻል? እኔ ደህና ነኝ። የት ነሽ? ኧረ ስራ ሂደሽ ነው?
አረ ምንም፣ እኔማ ቤት ልመጣ ነበር። አረ ምንም፣ እኔማ ቤት ልመጣ ነበር። እሺ በቃቸው። ሰኒ ምን አለች? ስራ ሄጃለሁ ማታ እመጣለሁ ብላሻለች። በቃ እንደዛ ካለች ማታ አበሻለች። በስልክ ራሱ ድምጿ ልክ አይደለም። ነግሬሻለሁ። ምን ሆነ ይሆን? ምን ነው ዛሬ ስራ የለም እንዴ? ቀጣሁት። ደስ ሲል። ምን አይነት ስራ ነው በእናትህ? ስትፈልገው የምትቀጣው፣ ስትፈልግ ደግሞ የምትሄድበት። እስከ ዛሬ ስራን አላውቀውም ነው ማለት ነው? አይ እንደሱ ማለት እንኳን አይደለም እኮ ያው ስትጠይቂኝ ነው። እኔ የምልህ ግን አንቺ የምትይኝ እንዴት ነው ግን እንዳንተ ሰው አክባሪ የሚኮነው? ራስ መሆን ነው። እንዴት? ራስሽን የምትሆኝና ለራስሽ ክብር የምትሰጪ ከሆነ ለሰዎችም ክብር ይኖርሻል። ጥሩ አገላለጽ ነው። አመሰግናለሁ። አንድ ነገር ላስቸግርህ። ምንድን ነው? ሰሞኑን አንገቴን ጭምድድ አድርጎ ይዞኛል። እስኪ በሞቀው ሻወር ሰጪ። እንዴ እንደ ዶሮ መቀቀል እኮ ነው የቀረኝ። ሁሌም በሙቀው ነው የምታጠበው፣ ግን በቃ አለቀቀኝ። ወይ ታይዋ ካልሆነ ሐኪም ቤት ሄድሽ? እሺ ሄዳለሁ፣ ግን እስከዛ ማሳጅ ብታረገኝ። ማሳጅ ላይ እንኳን ጎበዝ አይደለም። እንዴ ፉል ቦዲ እኮ አይደለም ያልኩ፣ አንገቴን ብቻ ነው። መቼስ ለአንገት የሚሆን ልምድ ሳይኖር አይቀርም። እሺ ይዘሽ ነይ። እሺ ይዤ ልምጣ። ቀስ ቀስ፣ እሱ ጋር ያማል። ቀስ በል። ደገምከው? ሰኒ እዚህ ምን ትሰራለች? ሰኒ እና እንጂ ፈጣሪ ምረጭ።